ጤና ይስጥልን የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። በዛሬው ዕለት በመካከለኛው ምስራቅ የተፈጠረው አዲስ ወታደራዊ ግጭት፣ በዋይት ሃውስ ሲቹዌሽን ሩም ውስጥ የተፈጠረው ውጥረትና ስፔን በእስራኤል ላይ ያሳለፈችው ጠንካራ ውሳኔ ዋና ዋና የዜና ርዕሶቻችን ናቸው። በመካከለኛው ምስራቅ የቀጠናው ጸጥታ እጅግ አስጊ ደረጃ ላይ መድረሱን የሚያመላክቱ አዳዲስ ወታደራዊ ግጭቶች በአማን ባህረ ሰላጤ ላይ ተከስተዋል። ቱስካ የተባለችውና የኢራን ባንዲራ የምታውለበልብ ግዙፍ የጭነት መርከብ በአሜሪካ የባህር ኃይል ተኩስ ተከፍቶባት በቁጥጥር ስር መዋሏን ፕሬዝዳንት ዶናልድ ትራምፕ በይፋ አረጋግጠዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ እንደገለጹት መርከቧ የተጣለውን የባህር ላይ እገዳ ጥሳ ለማለፍ በመሞከሯና የተሰጣትን የቁም ትዕዛዝ ባለማክበሯ የአሜሪካ ጦር በመርከቧ የሞተር ክፍል ላይ በፈነዳ ጥይት ቀዳዳ በማውጣት እንዲቆም አድርጓታል። ይህ እርምጃ የተኩስ አቁም ስምምነቱ ሊያበቃ 24 ሰዓት ብቻ በቀረው ጊዜ ላይ መከሰቱ ሁኔታውን ይበልጥ ውስብስብ ያደረገው ሲሆን የኢራን ወታደራዊ መስሪያ ቤት በበኩሉ አሜሪካ ስምምነቱን በግልጽ መጣሷንና ለዚህም ተመጣጣኝና ጠንካራ ምላሽ እንደሚሰጥ አስታውቋል። በተለይም ኢራን ማንኛውም የአሜሪካ የንግድም ሆነ የጦር መርከብ በቀጣይ የጥቃት ኢላማ ሊሆን እንደሚችል በመግለጽ የቀጥታ ማስጠንቀቂያ ያስተላለፈች ሲሆን ይህም በባህር ላይ የሚደረገውን የኃይል ፍጥጫ ወደማይጠበቅ አደገኛ ደረጃ አሸጋግሮታል። ይህ የባህር ላይ ፍጥጫ የዓለም የነዳጅ አቅርቦት ዋነኛ መተላለፊያ የሆነውን የሆርሙዝ ወሽመጥ ዳግም እንዲዘጋ ስለሚያደርግ በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ እንዲንርና የንግድ መርከቦች እንቅስቃሴ ላይ ከፍተኛ ስጋት እንዲፈጠር አድርጓል። ከዚህ ወታደራዊ ውጥረት ጎን ለጎን በዋይት ሃውስ የውስጥ አመራር ላይ የተፈጠረው አለመግባባት በዎል ስትሪት ጆርናል በኩል ይፋ ተደርጓል። በኢራን ውስጥ የወደቀውን አሜሪካዊ የጦር አውሮፕላን አብራሪ ለማዳን በሚደረገው እጅግ አደገኛና ስሱ ዘመቻ ወቅት በፕሬዝዳንት ትራምፕና በወታደራዊ አማካሪዎቻቸው መካከል ከፍተኛ ፍጥጫ ተከስቷል። ፕሬዝዳንቱ አብራሪው በኢራን እጅ ቢወድቅ በ1979 የኢራን ታጋቾች ቀውስ ወቅት በፕሬዝዳንት ጂሚ ካርተር ላይ የፖለቲካ ውድቀት በሳቸው ላይ ሊደገም ይችላል በሚል ከፍተኛ ጭንቀትና ቁጣ ውስጥ እንደነበሩ ተዘግቧል። በዚህም የተነሳ በሲቹዌሽን ሩም ውስጥ በወታደራዊ ባለስልጣናቱ ላይ በጩኸትና በኃይለ ቃል ሲናገሩ በመቆየታቸው ወታደሮቹ ስራቸውን በሰላም መስራት እንዲችሉ ፕሬዝዳንቱን ከትዕዛዝ ክፍል እንዲወጡና በዌስት ዊንግ ህንፃ ውስጥ ብቻቸውን እንዲቆዩ ማድረጋቸው ተመልክቷል። ይህ በታሪክ ታይቶ የማይታወቅ የፕሬዝዳንቱ ከትዕዛዝ ክፍል መገለል በዋይት ሃውስ የውስጥ የውሳኔ አሰጣጥ ሂደት ላይ ትልቅ ክፍተት መፈጠሩን የሚያሳይ ሲሆን ወታደራዊ አመራሮቹ የፕሬዝዳንቱን ስሜታዊነት ለብሔራዊ ደህንነት ስጋት አድርገው መቁጠራቸውን ያመላክታል። ይህ ክስተት ፕሬዝዳንቱ ለጦርነቱ ያላቸውን አመለካከትና ከወታደራዊ አመራሩ ጋር ያለውን ጥልቅ የሆነ የስራ ግንኙነት መሻከር በግልጽ ያሳየ ሆኗል። በዲፕሎማሲው መስክ ደግሞ ስፔን በእስራኤል ላይ የጀመረችው ጠንካራ ተቃውሞ ወደ አውሮፓ ህብረት ደረጃ ከፍ ብሏል። ጠቅላይ ሚኒስትር ፔድሮ ሳንቼዝ እስራኤል በጋዛና በሊባኖስ የምትፈጽመው ወታደራዊ ጥቃት ዓለም አቀፍ ሕግንና የሰብአዊ መብት ድንጋጌዎችን በግልጽ የሚጥስ በመሆኑ የአውሮፓ ህብረት ከእስራኤል ጋር ያለውን የአጋርነት ስምምነት በአስቸኳይ እንዲያቋርጥ በይፋ ጥሪ አቅርበዋል። ይህ ስምምነት በሰኔ 2000 የተፈረመና የሰብአዊ መብት አያያዝን እንደ አንድ አንቀጽ የያዘ በመሆኑ ስፔን አየርላንድ እና ስሎቬኒያ በጋራ በመሆን ስምምነቱ እንዲሰረዝ ለህብረቱ ኮሚሽን ደብዳቤ ልኳል። ጠቅላይ ሚኒስትር ሳንቼዝ እስራኤል አጋር ሀገር የመሆን ብቃቷን አታለች ሲሉ በቁርጠኝነት የተናገሩ ሲሆን ይህ አቋም በአውሮፓ ህብረት አባል ሀገራት መካከል ከፍተኛ የሀሳብ ክፍፍል እንዲፈጠርና እስራኤል ያላትን ዲፕሎማሲያዊ ከለላ እንዲዳከም የሚያደርግ ነው። ይህ እርምጃ በእስራኤል መንግስት ላይ ከፍተኛ ዲፕሎማሲያዊ ብስጭትና ጫና የፈጠረ ከመሆኑም በላይ አውሮፓ በቀጠናው ጉዳይ ላይ ያላትን ወጥ አቋም የሚፈትን ሆኗል። በመጨረሻም የሰላም ተስፋ ተጥሎበት የነበረው የፓኪስታኑ ድርድር ከመጀመሩ በፊት የመክሸፍ ምልክቶች እያሳየ ይገኛል። አሜሪካ ተደራዳሪ ቡድኗን ወደ እስላማባድ ብትልክም ኢራን ግን በባህር ላይ የተፈጸመባትን ጥቃት እንደ እምነት ማጉደል በመቁጠር የሆርሙዝ ወሽመጥ ሳይከፈትና አሜሪካ ወታደራዊ ግፊቷን ሳታቆም ለንግግር እንደማትቀመጥ በይፋ ገልጻለች። በቴሄራን ዩኒቨርሲቲ የሚገኙ የፖለቲካ ተንታኞች እንደሚሉት አሜሪካ በድርድር ስም እየገዛች ያለችው ለቀጣይ ወታደራዊ ጥቃት ሽፋን ለማግኘት ነው በሚል በኢራን ባለስልጣናት ዘንድ ጥርጣሬ ነግሷል። በተጨማሪም የኢራን ሕዝብ በቴሄራን ጎዳናዎች ላይ በነቂስ ወጥቶ የአሜሪካን ባንዲራ በማቃጠል መንግስታቸው ለትራምፕ ዛቻ ፈጽሞ እንደማይንበረከክ ግፊት እያደረገ መሆኑ ሁኔታውን ወደ ለየለት ህዝባዊ ቁጣ ቀይሮታል። ትራምፕ በበኩላቸው ከጦርነቱ በክብር መውጫ መንገድ ቢፈልጉም የአጋሮቻቸው ድጋፍ ማጣትና
የነዳጅ ዋጋ መጨመር በመጪው ዳር በሚካሄደው የአጋማሽ ዘመን ምርጫ ላይ በፓርቲያቸው ላይ ሊደርስ የሚችለውን ፖለቲካዊ ኪሳራ በማሰብ ከፍተኛ ስጋት ውስጥ እንዲወድቁ አድርጓቸዋል። የዛሬው ትኩስ ዜናዎች እነዚህን ይመስላሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ዘወትር ትኩስ ዜናዎችን ማግኘት ይችላሉ።